እንግዲህ ዛሬ ለኢትዮጵያ ታላቅ ቀን ነው፣ ታሪካዊ ቀን ነው። ኢትዮጵያን ከፍታ የምናረጋግጥበት አንዱ ምዕራፍ ነው። ይሄም የኢትዮጵያ ሕዝብ በነቂስ ወጥቶ ዲሞክራሲያዊ ፍትሃዊ በሆነ መልኩ ይመራኛል፣ ያሳካልኛል፣ የምፈልገውን ነገር በሙሉ ማገኝበት ስርዓት ለመመስረት ብሎ ለመንግስት ምስረታ ሕዝቡ ወጥቷል። ከ12 ሰዓት ጀምሮ በነቂስ ወጥቶ በሰልፍ ተሰልፎ ነው ለምርጫ እየተዘጋጀ ያለው። እኔም የዚሁ አካል ሆኜ በመገኘቴ ታላቅ ደስታ ነው የተሰማኝ። እውነት ነው እንግዲህ የሀገረ መንግስት ግንባታ የዜጎችን ተሳትፎ የሚፈልግ ነው። ዲሞክራሲያዊነቱ፣ አሳታፊነቱ መንግስትም የያዘውን ማሳካት እንዲችል የዜጎች ትብብር ሰፊ ነው። ስለዚህ እያንዳንዱ ዜጋ መብቱን ግዴታውን መወጣት ስላለበት በዚህ ሂደት ላይ ማለፍ ታሪካዊም ነው። ስለዚህ ማንኛውም ዜጋ በመረጠው በወደደው መንግስት መመራት ስላለበት ሁሉም ዜጋ ፍጹም ሰላማዊ በሆነ መልኩ ስሜቱን ሀሳቡን በመግለጽ ካርዱን በአግባቡ በመጠቀም በምርጫው በመሳተፍ እንዲያልፍ ከዛም ባለፈ ሁሉም የተስማማበት ያመነበት መንግስት ተመስርቶ አገራችን በተገቢው በዓለም አቀፍ ደረጃ በዲሞክራሲያዊነቷ በሰላሟ በምትታወቅበት ልክ ያንንም ማስቀጠል እንድንችል ለዜጎች ለኢትዮጵያውያን ጥሬን አሳልፋለሁ። እኔም እንደ አንድ ዜጋ ካርዴን ድምጼን ይመራኛል ለምለው መንግስት በመምረጥ ድምጼን አሰምቻለሁ። በዚህ እድለኛ ነኝ። እጅግ በጣም አመሰግናለሁ።